የምገኘው ባጋሮ ከተማ ነው። በተምሳ የወንዝ ዳርቻ ላይ ንፋስ እየተቀበልኩ ነው የምገኘው። እንደዚህ ውብ የሆነ የአማራ የወንዝ ዳርቻ ፕሮጀክት ነው ተምሳ ወንዝ ላይ መሰረት አድርጎ የተሰራ ማለት ነው። እንደምታዩት ልጆች ይዝናኑበታል። ሰላም ናችሁ? እንዴት ናችሁ? የሳይክል ሌንም አለው። ህፃናት በዚህ መልኩ ሳይክል እየተጫወቱ ነው። ደህና ነህ? አለን። እኔም እስኪ ትንሽ ነፋሻማውን አየር እዚህ አጋሮ ከተማ ላይ ተምሳ ወንዝ ዳርቻ ላይ ሆኜ ላሳልፍ ብዬ ነው እዚህ ጋር አረፍ ያልኩት። አንድ ታሪክ ግን ልነግራችሁ ፈልጋለሁ። የተምሳ የወንዝ ዳርቻ ፕሮጀክት እንዲህ እንደምትመለከቱት አሁን ላይ ግሪነሪ ያለው ማህበረሰቡ የተዝናናበት ነው፣ ልጆች የተጫወቱበት ነው። ከአመታት በፊት ግን ምን አይነት ገጽታ ነበረው? የሆነች አጭር ቪዲዮ ልጋብዛችሁና ተመልሼ ያገኛችኋለሁ። ተመለከታችሁት አይደል ቪዲዮ? አዎ፣ ይህ የተመለከታችሁት ስፍራ አሁን የምገኝበት ስፍራ የተምሳ ወንዝ ከአመታት በፊት የነበረው ገጽታ ነው። ይህ ወንዝ በነገራችን ላይ የአጋሮ ከተማ አጠቃላይ የቆሻሻ መጣያ ስፍራ የነበረ ነው። ዛሬ ላይ በዚህ መልኩ አምሮበት የልጆች መጫወቻን አካቶ የወንዞች ዳርቻ ልማት ተደርጎለት እጅግ በሚያምር መልኩ ተሰርቷል። እስኪ እንመልከተው በውስጡ ደግሞ ምን አካቷል የሚለውን ዞር ዞር እያልን እንቃኘው። ታዲያስ እንዴት ነው? ሰላም ነው? ሰላም ነው አለን። ቴክ 5 እንዴት ነው የምታምሩት? እንዴት ነህ? ሰላም ነው ሆይ? አለን። ማን ልበል? አዲል እባላለሁ። አዲል እዚህ ተምሳ ወንዝን እየጎበኘው ነው ያለሁት። ይኸውልህ አየር እየወሰድኩኝ። በጣም አሪፍ አታየውም እንዴ? እንዴት አገኘው? ኧረ በጣም የሚገርም ነገር ነው። በጣም ያምራል። እዚህ አካባቢ ነው አንተ የምትኖረው? ሳባ ነኝ፣ ግን ያው ለቤተሰብ ጥየቃ ለበዓል መጥቼ እዚህ ቀርተናል። እንግዲህ ይሄን የመሰለ ፕሮጀክት እያየ በጣም ነው የሚያምር። እንዴት አገኘው? ከተማ አዲስ አበባ ያው የወንዞች ዳርቻ ልማት ፕሮጀክት አለ። የዚህን ያጋሮ እንዴት አገኘው? በጣም የሚገርምሽ ይሄ ቦታ እንደምናውቀው በጣም ቆሻሻ የነበረ በጣም የሚያስቸግር ውሃ የሚፈሰው አስፋልት ላይ የሚወጣ ውሃው በጣም ያው ችግር የነበረበት ቦታ ነበር። አሁን እንደዚህ ተቀይሮ ልጆች እየተጫወቱ ጤናማ የሆነ አካባቢ መፈጠሩ በአጋሮ ስታንዳርድ በጣም የደነቀኝና የአዲስ አበባንም አይቼዋለሁ። በጣም የገረመኝ ቦታ ነው። ያው በጣም ደስ ይላል። ቢበዛልን ደግሞ በርከት ቢል በጣም ደስ ይለናል። እንግዲህ መልካም ጊዜ አሳልፍ። በጣም አመሰግናለሁ። እሺ Asha